ቤኪ ስፖርት ውድ የቤኪ ስፖርት ቻናል ቤተሰቦች የዕለቱን አጫጭር ስፖርታዊ መረጃዎችን ይዘን ወደ እናንተ መተናል። የምንሰራው ፕሮግራም ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ። ወደ መረጃዎቹም ስናልፍ ትላንት እጅግ ተጠባቂ የሆነው ጨዋታ አርሰናልን ከማንቸስተር ሲቲ በኢታድ ያገናኘው ጨዋታ ሲሆን ጨዋታውም በማንቸስተር ሲቲ 2-1 በሆነ አሸናፊነት ተጠናቋል። ጨዋታውም እጅግ ማራኪ በሚባል ሲሆን በጣም ሁለቱም ክለቦች ማጥቃት ላይ ያተኮሩና እጅግ ውብ እግር ኳስ ያስመለከቱን ሲሆን ተሸናፊ አርሰናል እንኳን በጣም የሚያምር እግር ኳስ ነው የጫወተው። ጨዋታውን ስንመለከት በተጀመረ ብዙም ሳይቆይ ወደ ደቂቃው እየሄደ ቁጥር እጅግ ማራኪ ጨዋታ የተመለከተ ሲሆን ራያን ቸርኪ የአርሰናልን ተጫዋቾች በምትገርም ሁኔታ 1-2 ብሎ የቀነሰና በቀኝ እግሩ እጅግ ማራኪ ጎል አስቆጥሮ ማንቸስተር ሲቲን ቀዳሚ ማድረግ ቢችልም ገና በተቆጠረ 1 ደቂቃ እንኳን ሳይሞላ ጆንጂ ዱናሩማ በሰራው ስህተት ከሀቨርትዝ ተጠቅመው አርሰናልን ወደ አቻና በመመለስ የመጀመሪያው አጋማሽ 1-1 በሆነ ውጤት ተጠናቋል። ሰከንድ ሃፍ ልክ እንደተጀመረ ሁለቱ ክለቦች እጅግ ድንቅ እንቅስቃሴ የተባለ ቢሆንም አርሰናል ግን የበላይ ሆኖ ብዙ ሙከራዎችን ማድረግ ቢችልም ኤርሊንግ ሃላንድ ጎል አስቆጥሮ ማንቸስተር ሲቲን 2-1 መሪ ማድረግ ችሏል። አርሰናሎች ከዛ ወደ አቻ ውጤት ለመምጣት ተደጋጋሚ ጥረቶችን ቢያደርጉም ሊሳካላቸው አልቻለም። 2 አንግል የመለሰባቸው ካሶች ጨምሮ ከሀቨርትዝ በረኛ የመለሰበት በጣም እጅግ አጓጊ ጨዋታ ነበር። አርሰናሎችም እድል ከነሱ ጋር አልነበረችም ማለት ይቻላል። ብዙ ኳስ አንግል መልሶባቸዋልና በጨዋታውም ላይ እጅግ ድንቅ እንቅስቃሴ ሲያሳዩ ነበር። አርሰናሎች ባልተለመደ መልኩ አርሰናል ደፋር ሆኖ ነበር ያመሸው። አርቴታ ከቀያሪዎቹ ጀምሮ ትላንት አሪፍ ነበር። የእድል ጉዳይ ነው ማለት ይችላል። ማንቸስተር ሲቲዎችንም ግን አለማድነቅ በጣም ከባድ ነው። አርሰናል በለው የተባለ ዋንጫ ላይ አሁን ረብለት በርንሌ የሚያሸንፉ ከሆነ በ2 ጎል ልዩነት የሊጉ መሪ መሆን ይችላልና ፔፕ ጋርዲዮላ እጅግ አስገራሚ አሰልጣኝ ነው። ከምንም በአንድ የዋንጫ ቲም መስራት እንደሚችል ነው ያሳየን እና በማንቸስተር ሲቲ በልኩ ራያን ቸርኪና ኒኮ ኦራይሊ በጣም እጅግ ድንቅ ተጫዋቾች ናቸው። ለማንቸስተር ሲቲ ስጋት ሊሆን የሚችለው የሮድሪ ጉዳት ነው። የሚቆይ ነው ወይስ ቶሎ የሚመለስ ነው የሚለው እስካሁን በይፋ የታወቀ ነገር የለም። ግን ሁለቱ ክለቦች ትላንት ያደረጉት ጨዋታ በማንቸስተር ሲቲ አሸናፊነት በመጠናቀቁ አሁን ያላቸው የነጥብ ልዩነት 3 ሆኗል። በዚህም መሰረት ማንቸስተር ሲቲ ረቡዕ በርንሌ በ2 ጎል ልዩነት የሚያሸንፍ ከሆነ ከረጅም ጊዜ በኋላ የሊጉ መሪ ከአርሰናል ተነጥቆ ወደ ማንቸስተር ሲቲ ይዘዋወራል ማለት ነው። ከዛም የቀራቸውን 5 ጨዋታ ስናይ ማንቸስተር ሲቲ በአንጻራዊነት ከበድ ያለ ጨዋታ ያለው ሲሆን አርሰናል ግን በአንጻራዊነት ቀለል ያሉ ጨዋታዎች እንደሚኖሩ የፕሪሚየር ሊጉ ጡዘት በጣም ያከበዱ ሲሆን ለገለልተኛ ተመልካቾች እጅግ አዝናኝ የሆነ የእንግሊዝ ፕሪሚየር ሊግን እየተመለከትን እንገኛለን። የእናንተን አስተያየት የዘንድሮ የፕሪሚየር ሊግ ዋንጫ ማን እንደሚያነሳው ኮሜንት ላይ ሼር አድርጉልን። ለዛሬው ይዘን የመጣነው አጫጭር ስፖርታዊ መረጃዎች እነዚህ ናቸው። እንደዚህ አይነት አጫጭር ስፖርታዊ መረጃዎችን ከፈለጉ የኛን ቻናል ሰብስክራይብ ማድረግ እንዳይረሱ።